እሺ እንግዲህ በቪዲዮና በዩቲዩብ በፌስቡክ የምትከታተሉኝ ወገኖቼ ሰላም ለእናንተ ይሁን። ሰሞኑን እግዚአብሔር በኤልዛቤል በሚከተሏትና በወለዶቻቸው ልጆቿ ላይ የሚወስደውን እርምጃ እየተነጋገርኩ ነው ያለሁት እና ዛሬ የኤልዛቤል ልጆችን በተመለከተ ጌታ ያስተማረኝን አካፍላችኋለሁኝ። እናንተም ይሄ ትምህርት ለሌሎች እንዲደርስ ሌሎችም ከዚህ እንዲማሩ የምትወዱ ከሆነ ትምህርቱን ከወደዳችሁት ለሌሎች ሼር በማድረግ እንደዚሁም ደግሞ ከወደዳችሁት ላይክ በማድረግ ለኔ የምትናገሩት ነገር ካለ አስተያየታችሁን አንዴ ቆይ ማይክ ልክፈተው ካለ አስተያየታችሁን በእንትን እንድትልኩልኝ በጣም አመሰግናለሁ። ሱሚ እዛው ላይ እንድትጽፉልኝ ቪዲዮ ላይ ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። የኤልዛቤል ልጆች እነማን ናቸው? የዛሬው ርዕስ በኤልዛቤል ልጆች ላይ እግዚአብሔር የሚወስደው እርምጃ ልንለው እንችላለን። ትናንትና ኤልዛቤል ኔምፎማን ናት ብያለሁ። ኔምፎማን ማለት ከብዙ ወንድ ጋር በአንድ ጊዜ ወይንም በየተራ የግብረ ስጋ ግንኙነት የምትፈጽም ሴት ወይም የወሲብ ሱስ ያለባት ሴት ኔምፎማን ትባላለች እና እሱን ትናንት ያስተማርኩትን ሄዳችሁ ማየት ትችላላችሁ። ዛሬ ወደምናየው ክፍል ከመሄዴ በፊት አሁንም ቃሉን ባጭሩ ረዘም ሳይል ባጭሩ ላንብበውና እንደዚህ እቀጥላለሁኝ። እንጸልየን እንጀምራለን። ይሁን እንጂ የምነቅፍብህ ነገር አለኝ። ነብይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እርሷ አገልጋዮቼ ማን አገልጋዮቼ ምን አገልጋዮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። በምን በትምህርቷ ማንን? የጌታን አገልጋዮች። ምን አይነት ስህተት ነው የምታስተምራቸው? እነሱ ለጣዖት የተሰዋ እንዲበሉ እንዲሁም ደግሞ እንዲሴስኑ የግብረ ስጋ ግንኙነት እንዲፈጽሙ እያደረገች ማለት ነው። ቁጥር 21 ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልሆነችም። የንስሐ ዕድል ተሰጥቷታል፣ ፈቃደኛ አልሆነችም። ስለዚህ እግዚአብሔር በእርሷና በተከታዮቿ በወለደቻቸውም ልጆች ላይ እርምጃ መውሰድ ይጀምራል። ምን ይላል? ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበር፣ እርሷ ግን ፈቃደኛ አልሆነችም። ስለዚህ ኤልዛቤልን በመከራ አልጋ ላይ እጠላታለሁ። ከእርሷ ጋር የሚያመነዝሩትን ወይም አገልጋዮች የነበሩ አሁን ከእሷ ጋር ማመንዘር የጀመሩ የእሷን የትምህርት መንገድ የሚከተሉትን ምን ይላል? ከእርሷ ጋር የሚያመነዝሩትንና ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ። ይሄን ትናንትና አይተነዋል። ይሄ ብቻ አይደለም። ከእሷ ጋር የሚያመነዝሩትንና መንገዷን የሚከተሉትን በብርቱ ስቃይ ምክንያቱም ከእርሷ ጋር የሚያመነዝሩ ነው የሚለው። ይሄ የሚያመነዝሩ የሚለውን ትናንት አይተነዋል። ኔምፎማን ናት፣ ከብዙ ወንዶች ጋር ትተኛ ነበር። ስለዚህ በመከራ አልጋ ላይ እሷን ይጥላታል። እነሱም በብርቱ ስቃይ ንስሐ ካልገቡ ነው የሚለው። በብርቱ ስቃይ ጌታ ምህረቱን ያብዛልን በእውነት። ከእርሷ ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ ያመጣባቸዋለሁ። የዛሬው ቁጥር 23 ላይ ልጆቿንም በሞት እቀጣለሁ። እግዚአብሔር እንግዲህ 3 አይነት ቅጣት ነው የሚናገረው። አንደኛ በኤልዛቤል ላይ እርሷ በመከራ አልጋ ላይ ትወድቃለች። ሁለተኛ ከእርሷ ጋር የሚያመነዝሩትና መንገዷን የሚከተሉት ንስሐ ካልገቡ ምን ያደርጋቸዋል? ጌታ ኢየሱስ እዚህ ላይ እንዳለው በብርቱ ስቃይ ይቀጣሉ። ሶስተኞቹ ግን ልጆቿ በዝሙት ወይም ልጆቿ የሚለውን በደንብ እናየዋለን። ልጆቿ የተባሉትን ደግሞ እንደሚገድላቸው ይናገራል። እንጸልይ። በሞት እቀጣቸዋለሁ ስለሚል ማለት ነው። ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። አንተ ፍቅር ነህ። ግን እግዚአብሔር አምላኬ ሆይ ንስሐን በተመለከተ እምቢ ያለችውን ኤልዛቤል ላይ የምትወስደውን እርምጃ አስታውቀናል። ከእርሷ ጋር የሚያመነዝሩትንና መንገዷን የሚከተሉትን ምን አይነት ቅጣት እንደምታመጣባቸው አስተምረናል።
ዛሬ ደግሞ ልጆቿን ጌታ ሆይ በእነርሱ ላይ የምታመጣውን ቅጣት ተጽፎልናልና አንተ መናገር እንደወደድክ መንፈስ ቅዱስ እውነተኛውን የፈቃድህን ዕውቀት እንዲሰጠን እንጸልያለን። አስተምረን በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን። ልጆቿንም በሞት እቀጣቸዋለሁ ነው የሚለው። ምን እላቸዋለሁ? በሞት እቀጣቸዋለሁ። ልጆቿ እነማን ናቸው? በዚህ ሐሳብ ላይ ሁለት የተለያዩ አመለካከቶች አሉ። አንዳንዴም ሶስት ናቸው። እንዲያውም በሶስት ከፍዬ ላሳያቸው። አንደኛ እነዚህ ልጆች የተባሉት ኤልዛቤል ከትዳሯ የወለደቻቸው የተባሉት ናቸው ብለው የሚያስተምሩ አሉ። ሁለተኛ ልጆቿ የተባሉት ከትዳሯ ውጪ በጣዖት አምልኮ ምክንያት ከሌሎች ጋር ዝሙት ስትፈጽም የተወለዱ የሥጋ ልጆች ናቸው፣ በሥጋ የወለደቻቸው ልጆቿ ናቸው የሚሉ አሉ። ሶስተኛ እነዚህ ልጆች የተባሉት በስህተት ትምህርቷ ምክንያት ያፈራቻቸው የስህተት ትምህርቷ ተከታዮቿ ናቸው። ምክንያቱም አመንዝራ የተባለው እዚህ ላይ ከእግዚአብሔር ውጪ ወደ ሌላ አምልኮ ሄዶ መጣመርን ስለሆነ አመንዝራነት የሚለው ብለው ይላሉ። በስጋ የሚፈጸመውን እዚህ ላይ ብዙ ኮንሲደር አላደረጉትም። እነዚህ ልጆች በስህተት ትምህርቷ ምክንያት ያፈራቻቸው ተከታዮቿ ናቸው ወይም መንፈሳዊ ልጆቿ ናቸው ብለው የሚተረጉማሉ። አንደኛ በትዳር የወለደቻቸው፣ ሁለተኛ ከትዳር ውጪ ስታመነዝር የወለደቻቸው፣ ሶስተኛ በመንፈስ በስህተት ትምህርት የወለደቻቸው የሐሰት ትምህርት ተከታዮቿ ናቸው ብለው ያስተምራሉ። ስለዚህ ልጆቿ በመጀመሪያ በስጋ ከትዳሯና ከትዳሯ ውጭ ትዳር ካላቸው ሰዎች ጋር ስታመነዝር፣ ትናንት ኤብሮህ የሚለውን ቃል አይተናል። ትዳር ያላቸው ከትዳራቸው ውጭ በጣዖት ቤቱ ዝሙት የሚፈጽሙ የነበሩት ሰዎች ማለት ነው። ለዚህ ነው ኤልዛቤልን ኔምፎማን ናት ያልነው። ኔምፎማን ማለት በአንድ ጊዜ ወይም በየተራ ከብዙ ወንዶች ጋር የምትተኛ ሴት ማለት ነው። እንዳውም መሳሊናን የንጉስ ወይም የቄሳር ቅላውዲዮስን ሚስት አንስተን ምን ያህል ሴሰኛ ሴቶች እንደነበሩ በዚያን ዘመን፣ ሴሰኛ ወንዶች እንደነበሩ በዚያን ዘመን አይተናል። እንዲያውም ዓለምን ምንድነው ያልኳችሁ ትናንት? ዓለምን ጨዋ ያደረገው ወንጌል ነው ብለን ተነጋግረናል። ስለዚህ ይህች ሴት ስታመነዝር የወለደቻቸውና ወይንም ደግሞ በስህተት ትምህርቷ የወለደቻቸው መንፈሳዊ ልጆቿም ሊሆኑ ይችላሉ። ኦኬ እንደሱ ነው ብለን እንውሰድ። ግን አሁን በእነርሱ ላይ የእግዚአብሔር ፍርድ እንደመጣ ነው ጌታ ኢየሱስ የሚናገረው። እሷን በመከራ አልጋ ላይ ጥላለሁ፣ እንደገና ደግሞ ከእርሷ ጋር የሚያመነዝሩት ከመንገዷ ንስሐ ካልገቡ በብርቱ ስቃይ ነው ጌታ ኢየሱስ ክርስቶስ እዚህ ላይ የሚለው፣ ብርቱ ስቃይ ያመጣባቸዋለሁ ይላል። ልጆቿን ግን እነዛኛዎቹ የሚከተሏት ናቸው። እንዲያውም ትናንት አክዓብን አንስቼ አስተምሬያቸዋለሁ። አክዓብን እግዚአብሔር አምላክ እንዴት ንስሐ በመግባቱ ይቅርታ እንዳደረገለት፣ ግን በልጆቹ መከራ እንደሚመጣ እንደተነገረው አስቀድመን የብሉይ ኪዳኑን አክዓብንና የብሉይ ኪዳኑን ኤልዛቤልን አንስተን ተነጋግረናል። ታዲያ አሁን ጌታ ኢየሱስ ምን እያለ ነው? በሞት እቀጣቸዋለሁ። ማንን? ልጆቿን። የቲያጥሮን ቤተክርስቲያን መልእክት እስካሁን ከብሉይ ኪዳኗን ኤልዛቤል ጋር እያስተያየን ስንመለከት እንደነበረው ትናንትም እንደዛው አድርገናል። ከብሉይ ኪዳኗ ኤልዛቤል ጋር እያስተያየን ስንመለከት እንደነበረው ሁሉ ይህም አባባል አሁን ልጆቿን እገላዋለሁ የሚለው አባባል ከብሉይ ኪዳን ኤልዛቤል ጋር ተመሳሳይ ሁኔታ ያለው መልእክት ነው። ምክንያቱም በዚያን ጊዜ የአክዓብ ልጆች በሙሉ እግዚአብሔር አምላክ እርምጃ ወስዶ አጥፍቷቸዋል። አንደኛ ነገሥት ምዕራፍ 21 ከቁጥር 20 እስከ 29 ላንብብላችሁ። ረዘም ያለ ቢሆንም በደንብ ስሙ። አክዓብም ኤልሳዕን ጠላቴ ሆይ አገኘኸኝን አለው። ኤልያስም መልሶ እንዲህ አለው፣ በእግዚአብሔር ፊት የተጠላውን ነገር ለማድረግ ራስህን ሸጠሃልና አሁን አግኝቻለሁ አለው። ኤልያስ እነሆ ክፉ ነገር አመጣብሃለሁ። በጣም ይገርማል።
ዘርህን ፈጽም ያጠፋዋለሁ ልጆቹን ማለት ነው ባሪያም ይሁን ነፃ እያንዳንዱ የአካብ የመጨረሻ ወንድ ልጅ ከእስራኤል እጠርጋለሁ እግዚአብሔር እኮ ነው የሚለው ልክ ኤልዛቤልን አሁን ልጆቿን በዚህ ላይ እንደተጻፈው በሞት ቀጣለሁ እንዳለው ጌታ ኢየሱስ ክርስቶስ የአካብን ልጆች ነው የሚለው ከእስራኤል እጠርጋለሁ ቁጥር 22 ላይ ለቁጣ ስላነሳሳኸኝና እስራኤልንም ስላሳታቸው ቤትህን እንደ ናባጥ ልጅ እንደ ኢየሩብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ ስለ ኤልዛቤልም እግዚአብሔር በእስራኤል ቅጥር አጠገብ በውሾች ኤልዛቤልን ይበሏታል ይላል ደግሞም ከአክዓብ ወገን ሆኖ በከተማ የሞተውን ውሾች ይበሉታል በገጠር የሞተውን የሰማይ አሞሮች ይበሉታል በሚስቱ በኤልዛቤል ተገፋፍቶ በእግዚአብሔር ፊት ክፉ ለማድረግ ራሱን የሸጠ እንደ አክዓብ ያለ ሰው ከቶ አልነበረም ራሱን የሸጠ ነበር በማን በሚስቱ ተገፋፍቶ ልክ አሁን በቲያጥሮን ቤተክርስቲያን ይህቺ ለጣዖት የተሰዋውን መብላትና መሰሰንን ያስተማረች ብዙዎችን እንዳሳተችው አክዓብም በዚህ በኤልዛቤል ተታሎ እዚህ ነው ውስጥ ገብቷል እንዲያውም በጣም አስገራሚ አነጋገር ነው እዚህ ላይ የጻፈው በሚስቱ በኤልዛቤል ነው የሚል ተገፋፍቶ በእግዚአብሔር ፊት ክፉ ለማድረግ ራሱን የሸጠ እንደ አክዓብ ያለ ሰው ከቶ አልነበረም እግዚአብሔር ከእስራኤል ፊት ያሳደዳቸውን አሞራውያን እንዳደረጉት ሁሉ እርሱም ጣዖታትን በማምለክ እጅግ አጸያፊ ርኩሰት ፈጸመ ልክ አሁን በቲያጥሮ እንደሚሆነው አሁን ስል በዛን ጊዜ በተጻፈበት ጊዜ አክዓብም ይህን ቃል ሲሰማ ልብሱን ቀደደ ማቅ ለብሶ ጾመ በማቅ ላይ ተኛ በሐዘን ኩርምት ብሎ ይሄድ ነበር ቁጥር 28 ላይ ከዚያም እንዲህ የሚል እግዚአብሔር ቃል ወደ ቴስቢያዊው ወደ ኤልያስ መጣ ይሄን ትናንት አስረድቻለሁ ቁጥር 29 አክዓብ ራሱን በፊቴ እንዴት እንዳዋረደ አየህን ራሱን ስላዋረደ ይህን መከራ በዘመኑ አላመጣበትም ነገር ግን ይህን በቤቱ ላይ የማመጣው በልጁ ዘመን ነው ሁለተኛ ነገሥት 10 ከ6 እስከ 8 ደግሞ እንዲህ ይላል እዩ ኤልዛቤልን እንዴት አድርጎ እንዳጠፋት እሷንም ልጇን ከዛ በኋላ ደግሞ እሱ በስልጣን ላይ ሲቀመጥ ያደረገውን ላንበብላችሁ ሁለተኛ ነገሥት 10 ከ6 እስከ 8 ከዚያም እዩ እንግዲህ የኔ ወገን ከሆናችሁና ከታዘዛችሁኝ የጌታችሁን ልጆች የአክዓብን ልጆች ራስ ቆርጣችሁ ነገ በዚህ ሰዓት ይዛችሁልኝ ወደ እስራኤል እንድትመጡ ሲል ደግሞ ጻፈላቸው በዚህም ጊዜ ሰባ የአክዓብ ልጆች በዚህ ጊዜ ሰባው የንጉስ ልጆች በከተማይቱ ውስጥ ታዋቂ በሆኑ አሳዳጊዎቻቸው ዘንድ ነበሩ ደብዳቤው በደረሳቸው ጊዜ ሰዎቹ ሰባውንም ልዑላንም በሙሉ ወስደው ገደሏቸው ራሳቸውንም በቅርጫት አድርገው እዩ ዘንድ ወደ እስራኤል ላኩ መልእክተኛው እንደደረሰም ለእዩ የንጉስ ልጆች ራስ አምጥተዋል ብሎ ነገረው ሰባውንም ልጆቻቸውን የኤልዛቤልና የዛን ጊዜ የነበረውን የአክዓብን ልጆች ሰባውንም ልጆች አንገታቸው ተቆርጧል አሁንም ጌታ ኢየሱስ በቲያጥሮን እያለ ያለው ልጆችሽን ግን ነው የሚለው እዚህ ላይ አንቺን ባልጋ ላይ በመከራ አልጋ ላይ ጥልሻለሁ ካንቺ ጋር የሚያመነዝሩትን ከመንገድሽ ንስሐ ካልገቡ ብርቱ ስቃይ ያመጣባቸዋለሁ ካለ በኋላ ልጆችሽን ግን በሞት ቀጣለሁ እያለ ነው ያለው ልክ በዚያን ጊዜ የአክዓብ ልጆች ሰባውም አንገታቸው እንደተቆረጠው ማለት ነው ግን አሁን በሰይፍ ይቆረጡ በምን እዚህ ላይ አልተጻፈም በሞት ቀጣቸዋለሁ ብቻ ነው የሚለው ስለዚህ ልጆቿ የተባሉት በስጋ የወለደቻቸው ሆነ በእርሷ ትምህርት ሰበብ ከሚሰስኑ ሰዎች የተወለዱት ሁሉ ሊያጠቃልል ይችላል የሷን ትምህርት ሰምተው ሌሎቹም የሚያመነዝሩ የወለዷቸው ጠቅላላ ቁጥር 22 ላይ ያሉት የጌታ አገልጋዮች የነበሩ ሲሆኑ ከመንገዷ ንስሐ እንዲገቡ የተባሉት እነዚህ ግን በቀጥታ ከኤልዛቤል ርኩሰት የተገኙ በመሆናቸው ምክንያት ከመጀመሪያውም የጌታ አልነበሩ ያመጽ ልጆች ናቸው
ስለዚህ እነዚህ በኃጢአት የተወለዱት በሞት ይቀጣሉ ነው የሚለው። ይሄን ስል በማመንዘር የተወለዱ ዛሬም ይሞታሉ ወይም ሌላ ነገር እያልኩ ስላልሆነ ፕሊስ ወደዛ ገብታችሁ እንዳትተረጉሙት። እኔ አሁን የራእይን መጽሐፍና በነገሥት መጽሐፍ ላይ የተጻፈውን የኤልዛቤልን ታሪክ ነው እያብራራ ያለሁት። ዳዊት ከኦሪዮ ሚስት ትዝ ይላችሁ እንደሆነ ከቤርሳቤ በኃጢአት ልጅ ሲወልድ ታስታውሳላችሁ። ቃሉም ላይ ተጽፏል። እግዚአብሔር አምላክ በነቢዩ ናታን የላከለት መልእክት እንዲህ የሚል ነበር። ሁለተኛ ሳሙኤል ላይ ታገኙታላችሁ። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 14 ላይ ይህን በመፈጸምህ ግን የእግዚአብሔርን ጠላቶቹ እጅግ እንዲያቃልሉት ስላደረግህ የተወለደልህ ልጅ ይሞታል። አንተ እስራኤል ሁሉ ንጉስ ሆነ ተሾመህ ሳለ የኦሪዮን ሚስት ወስደህ ካስረገዝክ በኋላ ኦሪዮን አስገድለህ አንተ ይህን በማድረግ የእግዚአብሔር ስም በእስራኤል ይዋረዳልና የተወለደልህ ልጅ ይሞታል። አሁንም ኤልዛቤልን በዝሙት የወለድሻቸውን እገላለሁ እያለ ነው። እስራኤላውያንም ከባልንጀሮቻቸው ሚስት ጋር ባመነዘሩ ጊዜ በሕዝቅኤል ዘመን የባልንጀሮቻቸው ሚስት ሕጉ ላይ ምንድነው የሚለው? የባልንጀራህን ሚስት አትመኝ ተብሎ ተጽፎ ሳለ ሚስቱንም ንብረቱንም እስራኤል ግን ሕዝቅኤል 14 ላይ ከባልንጀሮቻቸው ሚስት ኋላ በመሄድ ብዙ ነውርን ሲፈጽሙ እግዚአብሔር አየና በጣም አዘነ። በጣም ማዘን ብቻ አይደለም፣ እነዚያ በምንዝርና የተወለዱትን ሄዳችሁ አንብቡት። ሕዝቅኤል 14:21ን አንብቡት። እንዲያው ሙሉን ሕዝቅኤል 14ን አንብቡት። እጅግ ኃይለኛ እርምጃ እግዚአብሔር ይወስዳል። ሕዝቅኤል 33:27 ላይ እንዲያው ምን ይላቸዋል? እነዚህ የተወለዱት ልጆች የአመጽ ልጆች ስለሆኑ፣ አመጽ ማለት ለእግዚአብሔር ሕግ አልገዛም ማለት ነው። አመጽ ማለት ለእግዚአብሔር ሕግ አለመገዛት ከሆነ በፊት ሕጉ ሲሰጥ የባልንጀራህ ሚስት አትመኝ ተብሎ ተጽፎ ሳለ እነሱ ግን ይሄን በማድረጋቸው እግዚአብሔር ልጆቹን እገላለሁ ሲል እዛም ላይ ሕዝቅኤል 14ም ሕዝቅኤል 33ም ላይ ታገኙታላችሁ። ምክንያቱም የአመጽ ልጆች ናቸው። አመጽ ማለት ለሕግ አልገዛም ማለት ነው። እግዚአብሔር ለሰጠው ሕግ ካለመገዛት የመጣ ጣጣ ነው። ስለዚህ ለንስሐ እንኳን ጥሪ ሲቀርብላቸው አንመለከትም። ኤልዛቤል ንስሐ እንድትገባ ተጠይቃ እምቢ ብላለች። እሷን የሚከተሉት ደግሞ ከመንገዷ ንስሐ እንዲገቡ የንስሐ ዕድል ተሰጥቷቸዋል። ልጆቹ ግን የንስሐ ዕድል ሲሰጣቸው አናይም። ልጆቿን ግን ነው የሚለው በሞት እቀጣለሁ ነው የሚለው። ሐሰተኛ ነቢያቶች የሚያፈሯቸው ሐሰተኛ ተከታዮች እጅግ አደጋ ላይ ነው ያሉት። በስጋቸው የሚጠቀሙ መስሏቸዋል፣ አይጠቀሙ። በመንፈስ የሚባረኩ መስሏቸዋል፣ ነው ወይ? እግዚአብሔርን መከተል አለባቸው። መንፈሳዊ ልጄ ነው እነሱም ዳዲ እያሉ የሚከተሏቸው በአገራችን ስንት አባባ ፓፓ ምናምን የሚሏቸው ሐሰተኛ ነቢያቶች ሞልተዋል። ግን ይዘዋቸው ወደ ጥፋት ነው እየገሰገሱ ያሉት። ወደ እግዚአብሔር መንግስት መግባት በእምነትና በጸጋ እንደሆነ አምናለሁ እናምናለን። ግን በጣም አቅልለን እንደምንመለከተው ደግሞ አይደለም። ጌታ ኢየሱስ ክርስቶስ ራሱ ማርቆስ 10 ላይ የተናገረው ነው። ቁጥር 24 ሄዳችሁ አንብቡት። ደቀ መዛሙርቱም በንግግሩ በተገረሙ ጊዜ በጌታ በኢየሱስ ክርስቶስ ንግግር ጌታ ኢየሱስ ግን እንደገና መልሶ እንዲህ አላቸው፣ ልጆች ሆይ ወደ እግዚአብሔር መንግስት መግባት እንዴት ከባድ ነገር ነው ያላቸው። ይሄን ያላቸው ጌታ ነው። እንደ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 ጀምሮ ሄደን ካየነው ደግሞ ከጌታ ጋር ትምህርት ጋር የሚተካከል ትምህርት አብሮ የሚሄድ የሚስማማ ትምህርት ያላስተማረ ሰው በትዕቢት ተነፍቶ አንዳች አያውቅም ነው የሚለው። ስለዚህ በጸጋ ያመካኘን ነውር ላይ የተቀመጠን ሰዎች ካለን ፈጥነን ንስሐ ልንገባ ይገባል። ፈጥነን ካልሆነ ግን እነዚህን በመንፈሳዊ አይናችን ስናያቸው ዛሬ በውሸት ወንጌል ከተባለ ወንጌል ባልሆነ ብዙዎችን ያስከተሉ ብዙዎች አሉና ያልዳነ ሰው ሰብስበው እየዞሩ ነውና ለብዙዎች መጥፋት ምክንያት እየሆኑ ነው። የሚገርመኝ ቃሉ ራሱ በሞት እቀጣቸዋለሁ ነው የሚለው።
አሁን በህይወት ገና በመድር ሳሉ በስጋ ሞት ይቀሰፋሉ ማለት ነው ወይስ ለወደፊት በዘላለም ሞት እንደሚቀጡ ለማሳየት የተባለ ቃል ይመስላችኋል? የሚናገረው በዘላለም ሞት ስለሚቀጡበት ሞት የሚናገረው ነው ብለን እንዳንል ቁጥር 22 ላይ ኤልዛቤልን አልጋ ላይ ጥላታለሁ ከርሷም ጋር የሚያመነዝሩትን ብርቱ ስቃይ ያመጣባቸዋል የሚለው ገና በሰማይ ሳይሆን እዚሁ ምድር ሳሉ ነው። ይህም በልጆቿ ላይ እንደሚመጣ ከጌታ ዘንድ የተነገረው ፍርድ በዚህ በምድር በስጋ ዘመናቸው ሳሉ ሊደርስባቸው ያለውን ሞት የሚያስረዳ ነው። እንዴ ዛሬ ምንድነው የምታወራው? መዳን በጸጋ አይደለም? ኦፍ ኮርስ በሐሰተኛ ትምህርት ግን ድነናል ብለው አፖስታሲ በጣም ቀላል ነገር አይደለም። ወይም በፌስቡክ ክርክር ልናመልጠው አንችልም። በጸጋ ድነናል ኦፍ ኮርስ። እንዲያውም በጣም የምወደው ጥቅስ ስለ ጸጋ ሲነሳ ሮሜ ምዕራፍ 3 ነው። ያለ ሕግ እግዚአብሔር አጽድቆናል፣ ግን የቀደመውንም ኃጢአት ነው የሚለው ስለመተው ነው የሚለው የቀደመውን እንጂ ለወደፊትም ብታደርግ ምንም አይደለም የሚል መጽሐፍ አልተጻፈልንም። be careful። አመጽ የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። በክርስቶስ ኢየሱስ የንስሐ ዕድል ተሰጥቷል። እዚያውን ጌታ ኢየሱስ ክርስቶስ ሲናገር የነበረው ለኤልሳቤል የንስሐ ዕድል ሰጥቻት ነበር፣ ከእርሷ ጋር የሚያመነዝሩት የንስሐ ዕድል ሰጥቻለሁ እያለ ነው። ግን በጠማማ መንገድ የወለድናቸውን ልጆቻችን በሐሰት ትምህርት ያፈራናቸው እስከ መጨረሻው ጠማማ ሆነው እንዳይሄዱ ፕሊስ ሐሰተኛ አስተማሪዎች ገንዘብን በመውደድ የበዛችሁብን ዛሬ ከስራችሁ እንድትመለሱ በጌታ ፍቅር በትህትና ላሳስባችሁ እወዳለሁ። ሰውን ይዛችሁ እየጠፋችሁ ንስሐ እንዳይገቡ እናንተ የምታስተምሩት ትክክል መስሏቸዋል። የመጎምጀት ወንጌላችሁን እየሰበካችሁ የጎመጀ ህዝብ ሰብስባችሁ አሜን እያላችሁ እያስጮሃችሁ አዳራሾቻችሁ የምኞት መቃብር ሆነዋል። ለዚህ ነው ባለፈውም ዘኍልቍ ምዕራፍ 11 አንስቼ ተናገርኩት። ስለዚህ ቅዱሳን ጌታ በዚሁ በምድር ህይወታቸው ሳሉ እርምጃ እንደሚወስድ ነው የሚናገረው። ግን በምን አይነት ሞት ነው የሚቀጣቸው ብለን ብንል ለዚህ ጥያቄ እንደዚህ ነው ብለን ለመናገር እንቸገራለን። ምክንያቱም በሞት እቀጣለሁ ነው እንጂ ያለው በምን አይነት ሞት እንደሆነ አልተጻፈም። በምን አይነት ሞት ለሚለው ጥያቄ ግን እንደዚህ ነው ማለት ቢያስቸግረንም ምን አይነት ሞት ሊሆን እንደሚችል ለመረዳት የቃሉን ትርጉም በግሪክኛ ያለውን እንመልከተው። በግሪክኛው በሞት እቀጣቸዋለሁ የሚለው ቃል አፖክቴኖ ኤን ታናቶ ሲሆን ቀጥተኛ ትርጉሙ በሞት እቀጣለሁ የሚለው እገድላለሁ ነው የሚለው። ታናቶስ የሚለው ቃል ደግሞ በሰብተዋጀንት መጽሐፍ ቅዱስ ላይ 35 ጊዜ የተጠቀሰ ሲሆን በምን ብለን ስንል በወረርሽኝ ሊሆን ይችላል፣ በቸነፈርና በተስቦ በሽታ ሊሆን ይችላል። በቸነፈር በተስቦ በሽታ ወይንም ደግሞ ዳይሬክትሊ በመቅሰፍም ሊሆን ይችላል። ሕዝቅኤል 33:27 ቀደም እንዳልኳችሁ በአመጽ ለተወለዱት ልጆች የሚናገረው ጥቅስ እንዲህ በላቸው ጌታ እግዚአብሔር እንዲህ ይላል፣ በሕያውነቴ እምላለሁ በፍርስራሾች ውስጥ የተረፉት በሰይፍ ይወድቃሉ፣ በገጠር ያሉትን ቦጫጭቀው እንዲበሏቸው ለዱር አራዊት እሰጣቸዋለሁ፣ በምሽግና በዋሻ ያሉትንም በቸነፈር እመታለሁ ነው የሚለው። እነዚህ ሰዎች ቀደም እንዳልኳችሁ ሕዝቅኤል 33:27 ላይ ያሉት በአመጽ የተወለዱ ልጆች ናቸው። ስለነሱ ሲናገር ሰይፍ፣ የዱር አራዊት፣ ቸነፈር እያለ ነው የሚናገረው። ይሄው ቃል ነው፣ ታናቶ ነው። ስለዚህ በቸነፈር ሳይሆን አይቀርም። ወይም ደግሞ ቸነፈር ሲተረጎም ራሱ ቸነፈር ይልቃል ኃይለ ማርያም ነው የሚባሉት እሳቸው የጻፉትን የአማርኛ ዲክሽነሪ ሳይው ቸነፈር ማለት መቅሰፍት፣ እልቂት ወይም በተላላፊ በሽታ አይነት መውደም፣ መጥፋት
ወይንም በወረርሽኝ በተስቦ ማለቅ እልቂት ማለት ነው ይላል። ስለዚህ እዚህ ላይ በሞት እቀጣቸዋለሁ ስላለ በሞት ስላለ በምን አይነት ልንል አንችልም። በዚህም ሆነ በዚያ እግዚአብሔር እርምጃ ሊወስድ ተዘጋጅቷል። ኤልዛቤልን ንስሐ እንድትገባ የተሰጣት